ኢራን ከእስራኤል ጋር የገባችበት ጦርነት አብቅቷል እየተባለ በአሜሪካው ፕሬዚደንት ዶናልድ ትራምፕ አንደበት ቢለፈፍም ሀገሪቱ ግን ብድሩን የማይመልስ አይወለድ ስትል አቋሟን ገልጣ ትናንት ለዛሬ አጥቢያ ሌሊቱን በእነርሱም ሰኔ 23 ሌሊቱን የኢራኑ አብዮታዊ ዘብ ኃይል በኳታር ባለው የአሜሪካ አልሁደይድ ጦር ማዘዣ ሰፈር ላይ የእሳትና አሲድ አበላውን ሲደፋው ማደሩን የተሰማው። ያም ሆኖ ነው የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ዛሬ በማለዳ ወጥተው ሁለቱ ወገኖች የተኩስ አቁም ስምምነት ደርሰዋል ሲሉ የገለጡት። ኢራን በኳታር የአሜሪካን የጦር ማዘዣዎች ብቻም ሳይሆን መምታቷ የተነገረው በኢራቅ አይን አልአሳድ የአሜሪካን የጦር ማዘዣ ሰፈር ክፉኛ መደብደቧን የተሰማው። የኢራን አደገኛ ሚሳይሎች የትናንትና ሌሊቱን ጨለማና ንብርብር የአየር ንብረት እየጣሱ ከሰማይ ላይ ሲታዩ የኳታርን ሰማይ ከዋክብቱንና ጨረቃ ራሷ ፀሐይም ሳትቀር ተቃጥለው ከሀገረ ሰማይ የረገፉ ነበር የሚመስሉት። የኢራን ከባድ ጥቃት የተፈጸመባት ኳታር በበኩሏ ጥቃቱን በጽኑ አውግዛ ምንም አይነት ሞት ያለመመዝገቡን አስታውቃለች። ይሁንና የአሜሪካ የሚሳይል መከላከያዎችም በኳታርም በኢራቅም የተተከሉት የኢራንን ሚሳይሎች እያነፈነፉ በአየሩ ላይ እየተጣበቁ ሰልቅጠው ከሰላቸውን ወደ ምድር ጥለውታል ነው የተባለው። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ዛሬ ማርፈጃውን በሰጡት ማብራሪያ እስራኤል በኢራንና በህዝቦቿ ላይ የምትፈጽመውን ጥቃት ርግፍ አድርጋ የምታቆም ከሆነ ኢራን በጦርነቱ ለመቀጠል አትፈልግም ማለታቸው ተሰምቷል። ከዚያ በኋላ አራግቺ ያንን መግለጫ ከሰጡ በኋላ ማለት ነው እስራኤል በኢራን ላይ የፈጸመችው ጥቃት ስለመኖሩ የወጣ ፍንጭ የለም። በዋይት ሃውስ አንድ ከፍተኛ የትራምፕ ሹም በሰጡት ማብራሪያ ግን ትራምፕ በተኩስ አቁሙ ዙሪያ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መምከራቸውንና ኔታንያሁም ከኢራን የሚሰነዘርብን ጥቃት ከቆመልን እንኪያስ እኛ መንገዶን ጥቃታችንን እናቆማለን ማለታቸውን ያስታወቁት። ኢራን ያንን ሁሉ መቅሰፍት ያመጣባትን የኒውክሌር ጦር መሳሪያ ያለመስራቷንና መሳሪያው እንደሌላት ስትገልጥ እንደነበር አይዘነጋም። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ በበኩላቸው ኢራን የኒውክሌር ጦር መሳሪያ ለመታጠቅ ከፈለገች የዓለም መሪዎች አንዳቸውም ሁሉም ተጠራርገው በሙሉ ሊያስቆሟት አይችሉም ሲሉ አበክረው